ምስጋና ያልታሰበ የበረከት በሮችን እንደሚከፍትላችሁ ስንቶቻችሁ ታውቃላችሁ? ሁኔታው ሳይቀየር እንደጨለመ ነገር እንደተበላሸ እግዚአብሔርን ማመስገን አዋጅ እንደሚገለብጥ ስንቶቻችሁ አስተውላችሁ ታውቃላችሁ? እግዚአብሔር ፊት ነገሩ እንዳለ ሆኖ እግዚአብሔርን ማመስገን ነገሩን እንደሚቀይር ዛሬ በዚህ ቪዲዮ አብረን እናያለን። ሰላምና ጸጋ ይብዛላችሁ። ዛሬ በዚህ ቪዲዮ ስለ ምስጋና የምናይ ይሆናል። ይሄንን መልእክት እስከ መጨረሻ እንድትከታተሉ እንዲሁም ደግሞ ለሌሎች እንዲደርስ ላይክ ሼር እያደረጋችሁ እንድታደርሱልኝ በጌታ ፍቅር አሳስባችኋለሁ። ምናልባት ሰብስክራይብ ካላረጋችሁ ሰብስክራይብ እያደረጋችሁ ከኔ ጋር ቤተሰብ መሆናችሁን እንዳትረሱ። እግዚአብሔር ፊት ነገሩ እንዳለ ሆኖ እግዚአብሔርን ማመስገን ነገሩን እንደሚቀይር ዛሬ በዚህ ቪዲዮ አብረን እናያለን። ማጉረምረም በህይወታችሁ ላይ ነገሮች እንዳይፈጥኑ እንዳይሳኩ ለእጃችሁ ላይ መግባት ያለበት ነገር እንዳይገባ ያግዳል ያደርጋል። እግዚአብሔርን ማመስገን ግን እግዚአብሔርን ማመስገን ስላችሁ ነገሮቻችሁ ተስተካክለው የምትፈልጉት ነገር እጃችሁ ላይ ገብቶ ሁኔታችሁ መልካም ሆኖላችሁ እያለ እግዚአብሔርን ማመስገንና ሁኔታው ሳይለወጥ እግዚአብሔርን ማመስገን ልዩነት አለው። ብዙ ሰዎች ሁኔታው እያለ ችግሩ እያለ ሳይነጋ እንደመሸ ነገሮች እንደተበላሹ እያወቁ ፌል እንዳደረገባቸው እያወቁ እግዚአብሔርን ያመሰግኑታል። እግዚአብሔርን ባመሰገኑት ቁጥር ደግሞ እግዚአብሔር ከተበላሸ ባቸው ከተዘጋባቸው ይልቅ የተሻለና የሚበልጥ ነገር ይሰጣቸዋል። ያልተጠበቀ በረከትም ደግሞ ያገኛችኋል። ጳውሎስንና ሲላስን አይታችሁ ከሆነ በመጽሐፍ ቅዱስ ውስጥ ጳውሎስና ሲላስ ተጠፍረው ታስረው እያሉ ሁኔታው ሳይቀየር ጳውሎስና ሲላስ ትፈታላችሁ፣ ከእስር ቤት ትወጣላችሁ የሚል ዜና ሳይሰሙ እሱ ብቻ አይደለም። እኔ በጣም የሚገርመኝ እግዚአብሔር ራሱ እፈታችኋለሁ አይዟችሁ የሚል የተስፋን ቃል ሳይሰጣቸው ምንም የተለወጠ ነገር ሳይኖር ባሉበት ሁኔታ ከነችግሩ ከነመከራው እንደሚያበቃላቸው እያወቁ እግዚአብሔርን ያመሰግኑት ነበረ፣ ይዘምሩ ነበረ፣ እግዚአብሔርን ከፍ ያደርጉት ነበረ። ምንም እንዳልተፈጠረ እንዳልታሰሩ ተጠፍረው ታስረው በዛ ጨለማ ውስጥ ተጥለው ምንም እንዳልተፈጠረ ለእግዚአብሔር ክብርን ይሰጡት ነበረ፣ አምልኮን ይሰጡት ነበረ። ማመስገናቸው ምን አመጣላቸው? ማመስገናቸው ምንስ ለወጠላቸው? የእግዚአብሔር ቃል ምን ይላል? የእግዚአብሔርን ቃል ላሳያችሁ። የሐዋርያት ሥራ ምዕራፍ 16 ከቁጥር 25 ላይ የእግዚአብሔር ቃል እንደዚህ ይላል። በመንፈቀ ሌሊት ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበረ፣ እስረኞችም ያዳምጧቸው ነበረ። ድንገትም የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜ ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ ይላል። የሁሉም እስራት የጳውሎስና የሲላስ ብቻ አይደለም። ጳውሎስና ሲላስ ምስጋና የተነሳ ደጆችም እንዲከፈቱ እስራታቸውም እንዲበጣጠስ ሆነ። ስለዚህ ምስጋና እንዳልኳችሁ አዋጅን ይገለብጣል። መርዶክዮስን አይታችሁት ከሆነ ባለመናወጥ ውስጥ እንደሚሰቀል እያወቀ ነገ እንደሚሞት እያወቀ ነገር ሁሉ እንዳበቃ እያወቀ ሐሳቡን አልቀየረም ነበረ መርዶክዮስ። እግዚአብሔርን ማመስገኑን ለእግዚአብሔር መስገዱን አልተወም ነበረ መርዶክዮስ። ያንን የወጣበትን አዋጅ እንዲለወጥለት ያደረገው አለመናወጡ፣ እግዚአብሔርን ማመስገኑ፣ በዛ ስፍራ ለሃማ ሌሎች ሲሰግዱ አማልክት አለመቀየሩ፣ እግዚአብሔርን በሁኔታው ላይ ለእግዚአብሔር ያለውን ምስጋና አለማቋረጡ በመርዶክዮስ ላይ የተነሳውን አዋጅ አስቀይሮለት ነበረ። ስለዚህ እግዚአብሔር ፊት ማመስገናችሁ አሁን ያላችሁበትን ሁኔታ ይቀይርላችኋል። እግዚአብሔር ፊት ማመስገናችሁ ያልተጠበቀ በሮችን ይከፍትላችኋል። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 18 ላይ እንደዚህ ይላል፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ሳታቋርጡ ጸልዩ፣ በሁሉ አመስግኑ። በሁሉ ማለት በተሳካ ሁኔታችሁ፣ ባልተሳካ ሁኔታችሁ፣ በወጣባችሁ አዋጅ፣ በየትኛውም ሁኔታችሁ እግዚአብሔርን አመስግኑ። ይህ በክርስቶስ ለእናንተ የታሰበላችሁ መልካም ሐሳብ ነውና እግዚአብሔርን በማመስገን ውስጥ የሚሰጣችሁ ትልቅ ዕድል ነውና። ስለዚህ አሁን ባላችሁበት ሁኔታ የሞተ ነገር ይዛችሁ ቢሆን፣ የማይቀጥል ነገር ይዛችሁ ቢሆን ማመስገናችሁ አዋጅን ይገለብጠዋል። ማመስገናችሁ የተነገረባችሁን ንግርት ይቀይረዋል። ስለዚህ የወህኒው መሰረት እንዲናወጥ ያደረገው እዛ ቦታ ላይ ብርሃን እንዲበራ ያደረገው የጳውሎስንና የሲላስን ታሪክ የቀየረው ምስጋናቸው ብቻና ብቻ ነው፣ አለመናወጣቸው። እግዚአብሔር ሆይ አንተን አገልግለን ላንተ ክብር መተን አንተን አውርተን
እንደዚህ ባለው ሁኔታ ውስጥ ለምን ተውከን አላሉትም እግዚአብሔርን። ለምን ዝም አልከን አላሉትም እግዚአብሔርን። ለምን እንደዚህ እንድናልፍ ጸጥ አልክ አላሉትም እግዚአብሔር። ሁሉን ቻይ ሆነህ ሳለ ያሰሩንን ሰዎች ልትበቀልልን ሲገባ አንተ ግን እንድንታሰር ተጠፍረን እስከ ሞት ድረስ እንድንጨነቅ ስንሆን ዝም አልክ አላሉትም እግዚአብሔርን። በዛ ሁኔታ ውስጥ እግዚአብሔርን አመሰገኑ። አብዛኞቻችን እግዚአብሔር ለምን ዝም አልከኝ፣ እግዚአብሔር በቃ አንተ እኔን አትወደኝም፣ እግዚአብሔር በቃ አንተ እኔን አታየኝም፣ እግዚአብሔር በቃ አንተ እኔን አትሰማኝም የሚል ማጉረምረም ውስጥ ትገባላችሁ። ባጉረመረማችሁ ቁጥር እግዚአብሔር አንተ እኔን አትሰማኝም፣ እግዚአብሔር አንተ እኔን አታየኝም ባላችሁ ቁጥር ነገሩ እየተባባሰ እንዲሄድ ታደርጋላችሁ። ነገሩ መልስ እንዳያገኝ ታደርጋላችሁ። መፍትሄ አታገኙበትም። እግዚአብሔርን ባመሰገናችሁ ቁጥር የማይነጋው ሌሊት እንኳን በምስጋናችሁ እንዲነጋ ይሆናል። ስለዚህ በሁኔታው ላይ እግዚአብሔርን ማመስገን፣ ችግሮቹ ያለ እግዚአብሔርን ማመስገን፣ ማዕበሉ ያለ እግዚአብሔርን ማመስገን ያልታሰበ ያልተጠበቀ ነገርን በህይወታችሁ ላይ ይዞላችሁ ይመጣል። ሶስተኛው ምስጋና የሰላምና የብርሃን መገኛ ነው። እግዚአብሔርን ባመሰገናችሁ ቁጥር በጨለማው ሁኔታችሁ ላይ ብርሃን ይበራል። ውስጣችሁ ነገሮች ሳይለወጡ እንኳን ነገሮች ሳይቀየሩ እንኳን ደስተኛ እንድትሆኑ ያደርጋችኋል። ምስጋና የውስጣችሁን ሰላም ይመልሰዋል፣ የውስጣችሁን በረከት ይመልሰዋል፣ ያስቃችኋል። እግዚአብሔርን ማመስገናችሁ የትዳራችሁን ሰላም ይጠብቀዋል፣ የልጆቻችሁን ሁኔታ ይጠብቀዋል፣ ስራችሁን ይጠብቀዋል። ስራችሁ እንደተበላሸ ነገራችሁ እንደተበላሸ በዛ ሁኔታ እግዚአብሔርን ስታመሰግኑ ጤንነታችሁ ይጠበቅላችኋል። ውስጣችሁ ያለው ብርሃን እየጨመረ ይሄዳል። ያልጠበቃችሁት የእግዚአብሔር ብርሃን በህይወታችሁ ላይ ያገኛችኋል። እግዚአብሔር ፊት ያለ ማቋረጥ አመስግኑ። እግዚአብሔር ፊት ያለ መሰላቸት አመስግኑ። እግዚአብሔር ፊት በደስታ አመስግኑ። ሁኔታው ሳይለወጥ ሁኔታው ሳይቀየር ችግሩ እንዳለ እግዚአብሔርን በዛ ሁኔታዎቻችሁ ውስጥ አመስግኑት። ማመስገናችሁ የሚከፍትላችሁን በር ማየት ትጀምራላችሁ። እኔ በአገልግሎቴ ሊሆን ይችላል፣ በህይወቴ ሊሆን ይችላል፣ እግዚአብሔርን በየትኛውም አይነት ሁኔታ ውስጥ ማመስገንን ተለማምጃለሁ። ነገር እንዳበቃለት እያወቅኩኝ እግዚአብሔርን አመሰግነዋለሁ። በሚገርማችሁ ሁኔታ ያበቃለት ነገር ላይ እግዚአብሔርን ሳመሰግነው አምላኬን ሳከብረው አብቅቷል ብዬ እኮ ነው እንደሚደረግልኝም እያወቅኩ አይደለም አመሰግነው። አንተ ልክ ነህ ብዬ ለእግዚአብሔር እውቅና ስሰጠው ያን ነገር እግዚአብሔር ሰርቶ ያሳየኛል። በአገልግሎቴ ሊሆን ይችላል፣ በህይወቴ ሊሆን ይችላል፣ ባለብኝ በየትኛውም እንደናንተ ሰው ነኝ። በየትኛውም ሁኔታ ውስጥ እግዚአብሔርን ባልተለወጠ ነገር ላይ አመስግኜ ከእግዚአብሔር ያገኘሁት በጣም ብዙ ነገር አለ። ከዚህ በኋላ በቃ ያልኩበት ምዕራፍ ላይ ግን እግዚአብሔርን አንተ ትክክል ነህ እለዋለሁ። እስቲ ማመስገን ማለት እግዚአብሔርን አንተ ትክክል ነህ ማለት ነው። ትክክል ነህ፣ በቃ አመሰግንሃለሁ። ነገርየውን ዝም ስላልክ አመሰግንሃለሁ፣ ስላልለወጥክልኝ አመሰግንሃለሁ። አንተ ትክክል ነህና አመሰግንሃለሁ በሉት። እግዚአብሔርን አመሰግንሃለሁ። ያ ምስጋናችሁ ባዶነታችሁን ወደ ሙላት ይቀይረዋል። ምስጋና ብርሃንን ሲያመጣላችሁ ማጉረምረም ደግሞ በህይወታችሁ ላይ፣ በዙሪያችሁ ላይ፣ በትዳራችሁ፣ በልጆቻችሁ ላይ ጨለማ እንዲበዛ ነው የሚያደርገው። ማጉረምረማችሁ ጠላቶቻችሁ ነው ወደ እናንተ እንዲጠነክሩ የሚያደርጋቸው። እግዚአብሔር ፊት ማመስገን ጠላትን እንደሚበትን ታውቃላችሁ አይደለ? እግዚአብሔር ፊት ማመስገን የጠላትን አዋጅ እንደሚገለብጥ ታውቃላችሁ አይደለ? እግዚአብሔርን አመስግኑት። እግዚአብሔር አንተ በጠፋው ነገር ላይ ልክ ነህ በሉት። ማመስገን ማለት እግዚአብሔርን አለመለመን ማለት አይደለም። እግዚአብሔርን ስጠኝ ብላችሁ መለመን ትችላላችሁ። ማመስገን ግን ሁኔታውን አንተ ልክ ነህ፣ ሲመሽም ልክ ነህ፣ ሲነጋም ልክ ነህ፣ ሲበላሽም ልክ ነህ፣ ሳይበላሽም ልክ ነህ፣ ተደርጎልኛል ልክ ነህ፣ አልተደረገልኝም ልክ ነህ። እግዚአብሔርን ግን ይበልጥ ወደ ህይወታችሁ እንዲመጣ እግዚአብሔር ብርሃኑን በህይወታችሁ ላይ ይበልጥ እንዲያበራላችሁ ሁሌ በሆነላችሁ ነገር ላይ ብቻ አታመስግኑት። ሁሌ በተደረገላችሁ ነገር ላይ ብቻ አታመስግኑት። ሁሌ ነገሮች በእናንተ ዙሪያ ላይ በተቃኑ ጊዜ፣ ፍርድ ትክክል በሆነ ጊዜ ብቻ አታመስግኑት። ፍርዳችሁ ተዛብቶ እያለ እግዚአብሔርን አመስግኑት። በእናንተ ላይ የሐሰት ክስ ወጥቶ እያለ እግዚአብሔርን አመስግኑት። እንድትገደሉ ታውጆባችሁ እያለ እግዚአብሔርን አመስግኑት። እንደማይቃናላችሁ ታውጆ እያለ እግዚአብሔርን አመስግኑት። እሱ ምስጋናችሁ ያልተጠበቀ፣ ያልተገመተ፣ ያልታሰበ በረከቶችን ወደ እናንተ ስቦላችሁ ያመጣል። ወደ እናንተ ጠርቶላችሁ ያመጣል። አሁን ምን ላይ ነው ያላችሁት? ይሄን መልእክት ስትከታተሉ አዝናችኋል? ተከፍታችኋል? እግዚአብሔር እንደማይሰማችሁ ነው ለነፍሳችሁ የነገራችሁት? እግዚአብሔር እንደማይመለከታችሁ ነው ለራሳችሁ የነገራችሁት? እያጉረመረማችሁ ነው ያላችሁት? ከዚህ በኋላ ያላችሁ ምዕራፋችሁን ዘግታችሁ ነው ያላችሁት? ግድ የላችሁ። አሁን ቀይሩትና እግዚአብሔርን አንተ ልክ ነህ በሉት። አንተ መልካም ነህ በሉት። ምክንያቱም እግዚአብሔር ባመሰገናችሁት ቁጥር የሚከፍትላችሁ የሚሰጣችሁ ትልልቅ ነገሮችን ነው። ምስጋናችሁ እንዳይደረግ ያለ ነገራችሁን እንዲደረግ ያደርግላችኋል።
ስለዚህ በሁኔታዎቻችሁ ላይ ግድ የላችሁም፣ እግዚአብሔርን አመስግኑት። ይሄ መልእክት ላይ እዚህ ቪዲዮ ስር እግዚአብሔር ሆይ አመሰግናለሁ ያላችሁ ኮሜንት አድርጉ። እግዚአብሔር ያመሰገናችሁበትን ያንን ጉዳያችሁን ደግሞ አካል አልብሶት እንደገና እንድታመሰግኑ እድል ይሰጣችኋል። ስለዚህ እንደ ጳውሎስና ሲላስ እግዚአብሔርን በዛ ሁኔታ ውስጥ ማመስገን ተማሩ። በዛ ሁኔታ ውስጥ ትክክል ነክ ማለት ተማሩ። በዛ ሁኔታ ውስጥ የሚሳንክ የለም ማለትን ተማሩ። በዛ ሁኔታ ውስጥ መምጣት ትችላለህ ማለትን ተማሩ። ማዕበሉ እያለ እግዚአብሔርን ከፍ ማድረግን ተማሩ። ምስጋናችሁ መልሶ ያመሰገናችሁበትን ርዕስ አሳልፎ ወደ እናንተ ይሰጣችኋል። ያልነበረውን ነገር ወደ መኖር ያመጣዋል። እናንተ ያላያችሁትን ምናልባት የተነጠቃችሁት ርስት ኖሮ ቢሆን አሁን ይሄን መልእክት እያያችሁ ያላችሁ ሰዎች ፍርድ አዛውተውባችሁ ቢሆን ምስጋናችሁ የተነጠቀባችሁን ነገር መልሶ ወደ እናንተ ያመጣዋል። የተዛባውን ፍርድ ያቃናላችኋል። ምክንያቱም በሁኔታችሁ ላይ ነው እግዚአብሔርን ያመሰገናችሁት። እዛ ችግሩ ላይ ነው ያመሰገናችሁት። እግዚአብሔርን ችግሩ ላይ አመስግናችሁ ደግሞ መፍትሄው ላይ እንድታመሰግኑ እድል ይሰጣችኋል። ማጉረምረማችሁ ነገራችሁ እንዲዘገይ፣ ነገራችሁ እንዲበላሽ፣ ነገራችሁ እንዲያበቃለት ሲያደርግ፣ ማመስገናችሁ ደግሞ በረከታችሁ እንዲፈጥን፣ ጸሎታችሁ እንዲፈጥን፣ እግዚአብሔር ለእናንተ ያሰበውን ሐሳብ እንዲሰጣችሁ ያደርጋል። ስለዚህ ወዳጆቼ ሆይ ከዚህ ቀን ጀምሮ በየትኛውም አይነት ሁኔታ ውስጥ ሆናችሁ እግዚአብሔርን ማመስገንን ተለማመዱ። ስለተደረገውም ስላልተደረገውም እግዚአብሔርን ከልባችሁ አመስግኑት። ማጉረምረምን ዛሬውኑ ከህይወታችሁ ላይ ቀረፉት። እግዚአብሔር በህይወታችሁ ላይ ታላላቅ ነገሮችን ያደርጋልና። ስላዳመጣችሁኝ አመሰግናለሁ። ምናልባት ይሄንን ቪዲዮ የተከታተላችሁ ያላችሁ ጥቂት ደቂቃ ልጸልይላችሁ አሜን እያላችሁ መልእክቴን ተቀበሉ። እግዚአብሔር አምላኬ ሆይ በጌታ በኢየሱስ ስም እጸልይላችኋለሁ። ባለማመስገን ውስጥ ሆነው እስከዛሬ በረከታቸው ዘግይቶባቸው ቢሆን፣ ነገር ጨንግፎባቸው ቢሆን አሁን እግዚአብሔር አምላክ ሆይ እያመሰገኑ ይሄንን ጸሎት ከኔ ጋር አብረው እየጸለዩ ሆኖልኛል እያሉ ያ ጉዳይ በኢየሱስ ስም እንዲሆንላቸው ደጆችን እንድትከፍትላቸው እግዚአብሔር አምላኬ ሆይ የወይኒውን መሰረት እንዳናወጥክ በምስጋና ውስጥ የመከራቸውን መሰረት እንድታናውጥላቸው በማመስገን ውስጥ ያለውን በረከትና ድል አሳልፈ እንድትሰጣቸው በጌታ በኢየሱስ ስም ጸልይላቸዋለሁ። ባልተሳካ ሁኔታቸው እኔ ስለነሱ እግዚአብሔር አንተን አመሰግናለሁ። ነገራቸው ምስጋናቸው እንዲሳካላቸው እንደሚያደርግ አምኜ ጸልያለሁ። የመከራቸው መሰረት ይናወጥ፣ የችግራ መሰረት ይናወጥ። አንተን በማመስገን ውስጥ አሜን ብለው ይሄን መልእክት እየተቀበሉ ባሉበት ቅጽበት በኢየሱስ ክርስቶስ ስም የተከለከሉት ነገር ታልፎ እጃቸው ላይ ይሰጣቸው። ስለሰማህን እናመሰግናለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር በማመስገን ውስጥ ያለውን በረከት አሳልፎ ይሰጣችኋል። ጸጋና ሰላም ይብዛላችሁ። ወዳችኋለሁ። ሻሎም